ተጽዕኖ ፈጥሬብሃለሁ እየተንፈራፈረ ነው ሰው ሁሉ ገሚሱ የመቀመጫ ፖለቲካ ያራመደ ነው ገሚሱ የቡና አጣጭ ፖለቲካ በገሚሱ ሴቶችን ሰብስቦ የማውራት ፖለቲካ ተካሂዷል ኢየሱስ ያድናል ማርያም ትመጣለች የሚል ላይ ነው አሁን ቀበቶን አስወልቅ ያባረዋል የሶሻል ሚዲያ ዘራፊ ተጋልጧል እኔ ነግሬያቸዋለሁ ሁሉንም አውቀዋለሁ ግን እኔ ነበርም ተቃወሙ ዛሬስ ስለዚህ አሁን ኦሮሞና አማራን ጭድ ማድረግና እሳት ማድረግ የተፈለገው አይሆንማ ኦሮሞ ከዚህ በኋላ ባይታኮስ እንኳን በጥርሳቸው ይገጥማቸዋል እንጂ ትግሬዎችን አምጥቶ 4 ኪሎ ተሸክሞ እንደድሮ ደግሞ ጦርነት ከፍተብናል ይያሉ አብይን ለኮኛን የገደል ካንተነስ ታዋጋ ይያሉ ተራውን ኦሮሞ ልክ ኦነግ ይያሉ እንደሚበቀሉት ነገ ቢመጡ የኦሮሞ ቆለጥ የሚገኝ አይመስልኝም ተሳክቶላቸው እየመጡ ስለሆነ ቶሎ ሚስታችሁን አድርጉ የኦሮሞ ሰዎች በእውነቱን ልንገራችሁ አማራንም አስቆርፋችሁታል አይዋጋም ስለዚህ እባካችሁ ልጃገረዶቻችሁን ተልተሎ መታ አድርጉና አስረግዙ ትግሬ እየመጣ ነው ኤርትራ እየመጣ ነው ቤተ መንግስቱ ከተያዘ በኋላ ኦሮሞ አይወልድማ ኦነግ የሚለውን ተታው ደግሞ ብልጽግና ያንጠለጠሉ 36 ሰዓት የሚያንጠለጥሉት ከዚያ ሁሉም ሰው አይወልድም ስለዚህ ኦሮሞዎች በሉ ትግሬ እየመጣ ነው ፋክቶን እንግዲህ ትግሬን እንቀበላለሁ ያለ ኦሮሞ ውቀጡኝ እንደበሬ ማለት እኮ አማራ አይንን ተከተቀበለ በቃ ጄኖሳይዱን እንደገና አስቀጥሉልኝ እኮ ገና እንደ ኤችአይቪ ገና ይቀራል ኤችአይቪ ሌላ አዲስ ኤችአይቪ ውጉኝ ይችኑ ያለችን የገበሬ ሁለት ገመድ መሬት ደግሞ አሰድዱ መርዝ ማዳበሪያ ሞር እየጨመራችሁ አሰድዱት ወደ አረብ ሀገር ሽጡኝ ነው የቀራውን ኦፓል ወርቅ ምናምን ሽጡ ነው ወሰዱ ነው አገር ገንቡ ይያላቸው ነው ኤርትራ ምን ይሰራል አገር እኮ ምን ይሰራ ምን what you doing in Ethiopia ላንድ ላክ አርገህ የ130 ሚሊዮን ህዝብ ጉሮሮ ዘግተህ 2 ሚሊዮን ኤርትራዊ ለምን ተቀመጣል ኢትዮጵያ ውስጥ open the port እኔ የምጠሉኝ የሻቢያ ሰዎች ኤርትራዊስ ተራውን አይጠላኝ ፖለቲከኞች የምጠሉኝ ሐቅ ስለምናገር ወደብ ዘግተህ ለ500 ዓመት ዘጋለው ይያልከኝ አዲስ አበባ ውስጥ ምን ትሰራለህ በሚል ጥያቄ አነሳለሁ ነኝ because I'm Ethiopian Amara እኔ ኢትዮጵያ አማራ ነኝ ሐቅ ተናጋሪ ነኝ ፖለቲከኛ ነኝ በጣም ልምድ አለኝ ስለዚህ what you do መባል አለበት ያ ከሆነ ተወከወደርከው ጤፉን ትልቅ መቀመጫውን ጡቱን ወዳል አሁን እኮ የአማራና የኦሮሞ ትልቅ መቀመጫ የጋራችን ነው ወደ በግላችን ነው የሚል ነው ኤርትራኖች እያፋደሳችሁ ያላችሁት ሊነገራችሁ ይገባል ኤርትራ እኔ ኤርትራን ህዝብ መንካት አልፈልግም ትግሬ ህዝብ ነው ያልነካው ወያኔ ሻቢያና ተከታዮቻቸው ነው መቀጠቅጣችሁ እኔ ኦሮሞ ህዝብ ምንም ችግር የለብኝ ኦነጋውያን አስተሳሰብና ይሄ የነዚህ የህዋትን እንደነ ታየደ እንዳያለነ ጁአር መሐመድ ያለ ምንም ቢሆን እንዴት ይሄን ኦሮሞ መንግስት ላይ ያናመጣለው ትላል አተኮ ካዲ ነው ቢያንስ እኮ አብይ ሰው አርጓችሁ ነበር ትግሮች ያባረሯችሁ ሰው አርጓችሁ እኮ አብሮ እኮ ቁርጥ አብራችሁ ይበላችሁ ነበር ጠግባችሁ እኮ ነው ታየደ እንዳኮ ሚኒስትር ነው ሰጥቷል ጠግበህ ከ10ኛ ክፍል መልምለው ስለነበር አንተ እኮ 6 ኪሎ 16 ዓመት የፈጀብህ ሰው ነው 1 ዲግሪ ለመያዝ ሁለተኛውስ ሰላይ ነበርክ ተማሪዎችን እየሰለልክ ነበር ስለዚህ ያ ስለላ ቀረባ ከትቢያ አንስተው እዚህ ስላደረሱ አብይም ራሱ ሚኒስትር አድርጎ ነበር የፒስ ምናምን የሰላም ሚኒስትር አልነበርክ ነው የምንድን ነበር የሚባለው እኔ እኮ ሰላም በሌለበት ሀገር የሰላም ሚኒስትር የሚባለው ነገር ነው ፒስ ሚኒስትር እኔ ገርመኛ ኢትዮጵያ ውስጥ የሌለ እንዲያ ያሳ ሚኒስትር ብለ አብይ አህመድ የትኛው አሳ የባህር እኮ ሄዷል ቀይ ባህር እኮ ተሽጧል አሰብ እኮ ትግሮች በጀርባ አስቀምጠዋታል ለበኋላ ሀገር ሊከፍቷል የትኛውን አሳ የውሃብትና ያሳ ሚኒስትር የትኛውን አሳ ጣናነው ሆቴል ሰርታችሁ ትንሽ ሰው ገዳሙ ፍሳሹን እየለቀቃችሁ አጥፍታችሁታል ሽንትምና ሰገራ እየተቀላቀለ ኬሚካል እየተቀላቀለ ጣዩ ሳሙናው ጠፍቷል ያ ሁሉ አሳ ጠፋ እንቦጭለ አድርጋችሁ አጠፋችሁት እንደገና ደለል እንዲገባበት አረጋችሁት
የትግሬ እኮ ሴራ የህዋቶችን ለማለት የህዋትና ተከታዮች እነዚህ የሻቢያ ሴራን ብታዩት አሁን እኮ እምቦጭ ብቻ አይደለም ጣና እንዳለ አፈር እየገባ እየሞላው ውሃው ሊያጠፉት ማለት ሊያደርቁት እኮ ደለል እየሞላ እኮ ነው። የሆነ ጊዜ ሊቆም ይችላል። አፈር ነው የሆነ ቦታ ሄዶ ሊፈነዳ ይችላል። መቀሌ ላይ ምናልባት ፈንድቶ ደግሞ እነሱ ጋር ሊወስዱት እንደሆነ አይገባኝም። እነዚህ እኮ ጠላት ናቸው። እነዚህ ይምጡ ማለት ሌላ ጉዳይ ነው። እኔ እንግዲህ ይሄንን ነው የሚታየኝ ነው። አይ ይምጡ እያላችሁ ከሆነ እኔ እኮ ጻድቅ የሚቆጥሩት ነገር በኢትዮ ፎረም የሚባል የህዋት ልሳን ለምን በአማርኛ ታወራለህ? በትግርኛ ታወራም? እኔ እኮ ጎጃሚዎች ደግሞ እዚያ ውስጥ መስራታቸውን የሚገርም እንደናበበ ባዩ ያለ እንዴት አይነባ አሁን የታመነ ውሻ ነው። ምን አይነት የታሰረ ውሻ ነው አንተ? ኮሸሮ ተሸክሞ አመጣቸው፣ ባለፈው አባረራቸው፣ እንደገና ደግሞ አመጣለሁ። ለምን ካልከኝ ሚስቱ ኤርትራዊ ነች፣ እሱም በዘሩ ትግሬ ነው። ሌላውስ አብይን ከ2 ወር በፊት ነግራችሁ ነበር። ኪንታሮታም እባክህ ጡረታዬን አስከብር ልግባ ሲለው አይ ፋኖ መሪ ነኝ እያልካል አንድ 300 ሰው ይዘግባል። በዚያ ተስፋ ሲቆርጥ ነው ወደ ትግሬዎች ተለጥፎ ሲፎክር ነበር። ኤርትራና ትግሬ ኢትዮጵያን የሚነካ ከኛ ጋር ነው የሚገጥ የሚገርም ነገር እኮ እኔ ይገርመኛል። ይለጠልጣል ትግሬ አማራ እየነገርኩ ገና ኦሮሞ መንግስት ተጣላው ብለህ ትግሬን ተሸክመህ ከገባ ያልክና ማን